ራሳችንን እንቆጣጠር፣ ራሳችንን እንግዛ። በድንገት የሆነ ያላሰብነው ደስ የሚል ነገር በድንገት የሆነ ወይ ላይክ ሎተሪ ነገር ሊያጋጥመን ሊደርሰን ይችላል። ባላሰብነው መንገድ የሆነ ሹመት ሊመጣ ይችላል። የሆነ ፕሮሞሽን ሊመጣ ይችላል። ኦር ባላሰብነው መንገድ ቢዝነሳችን በጣም ሊሳካ ሊከናወንልን ይችላል። ስንሞክረው የነበረው ነገር በድንገት ባልጠበቅነው መንገድ ሊሆንልን ይችላል። በአጠቃላይ ያላሰብነው ስኬት፣ ያላሰብነው አቺቭመንት፣ ያላሰብነው ነገር አይዘር ገንዘብ ሊሆን ይችላል፣ ክብር ሊሆን ይችላል። ብቻ የሚያስደስተን ነገር በድንገት ልናገኝ በድንገት ሊሆንልን ይችላል ባልጠበቅነው መንገድ ወይም ከጠበቅነው ልክ በላይ ከገመትነው በላይ ሊደርስ ልናገኝ በድንገት ሊያጋጥመን ይችላል። በዚህ ጊዜ በተቻለን አቅም ራሳችንን መቆጣጠር መቻል አለብን። ደስታችንን መቆጣጠር ማለትም እንታፈን ሳይሆን ደስታችንን ልክ ልናበጅለት ይገባል። ለዚህ የማቀርበው ምክንያት አንደኛ በጣም ከልክ በላይ ደስተኞች በምንሆንበት ጊዜ በጣም በደስታ ስሜት በምንሆንበት ጊዜ ያ የደረሰንን ስኬት ማኔጅ ማድረግ አንችልም። ያንን ያገኘነውን ነገር ያንን በድንገት ያገኘነውን ያንን መልካም እድል ያንን መልካም አጋጣሚ ተጠቅመን የሚዘልቅ የሚተርፍ የሚቀጥል ማድረግ አንችልም። ለዚህ ደስታችንን ኮንትሮል ማድረግ ስንችል በደስታ ስሜት ሰክረን እንዳንጠፋ ስንጠነቀቅ ያንን በድንገት ያገኘነውን ደስታ ማናጅ አድርገን ማስቀጠል እንችላለን። በድንገት ያገኘነውን ስኬት ፋርዘር ማስቀጠል እንችላለን። ለሌሎችም መትረፍ እንችላለን እና ለዚህ ያንን በድንገት ያገኘነውን ነገር ማናጅ ማድረግ እንድንችል መቆጣጠር እንድንችል ራሳችንን መቆጣጠር መቻል አለብን። ሌላው ነገር በጣም ደስተኛ ከሆንን የሆነ ነገር የተገባንን ሰዎች ሊሰጡን ይችላሉ። ለምሳሌ የሆነ ቢዝነስ ከፍተን ከሆነ ያ ቢዝነሳችንን ስንሸጣቸው ለሰዎች በተገቢው ዋጋ እየሸጥን ነው። በተገቢው ዋጋ እየሸጥን ነው። እንደ ስግብግብ ነጋዴዎች ኦቨር አድርገን ምናምን አይደለም። በተገቢው ዋጋ እየሸጥን ግን ከስተመር ስለጨመረ ትርፋችንን በዛው ልክ ጨምሮ ትንሽ ከፍ ያለ ነገር ልናገኝ እንችላለን። በጣም ደስተኞች መሆናችንን ደግሞ ከስተመሮቻችን ሲያዩ በተለይ ስፔሻሊ ሀበሻዎች የእቃውን ዋጋ የሚገምቱት እኛን እያዩ ስለሆነ በጣም ደስተኞች ስንሆን ሲያዩ ደግሞ እየተዘረፉ ያለ ስሜት ነው የሚሰማቸው እውነት ለመናገር እና በዚህ ጊዜ ወደ ሌላ ሀሳብም ሊገቡ ይችላሉ። ስለዚህ ይሄን ለምሳሌ ያህል ነው ያነሳሁት እና ስሜታችንን ኮንትሮል ስናደርግ አንዳንድ ጊዜ የተገባንን አግኝተን እያለን በጣም ከልክ በላይ ስንሆን ሰው መጠራጠር ይጀምራል። ከልክ በላይ ደስተኞች ስንሆን በጣም ይጠራጠራል። እየተበላሁ ነው፣ እየተታለልኩኝ ይሆን እንዴ ምናምን ይላል እና ለዚህም ሲባል ስሜታችንን መቆጣጠር መቻል አለብን። ሌላ ደግሞ ስሜታችንን መቆጣጠር የሚገባን በድንገት ደስ የሚያሰኝ ነገር ሲያጋጥም በዚህ አለም ላይ ምንም ነገር ዘላቂ የለም። ባይ ዘ ዌይ ይመጣል ይሄዳል እና በድንገት ሲሄድ ደግሞ በጣም ደስተኞች ሆነን እያለን ተመልሰን ወደ ሌላኛው ጫፍ ወደ ሀዘን ከገባን መቆጣጠር ያቅተናል። ራሳችንን በጣም እንጎዳለን እና ለዚህም ሲባል ራሳችንን መቆጣጠር መቻል አለብን። ከምንም ሳንቆጥረው ቀለል አድርገን መተው። በነገራችን ላይ ይህንን ስል አመስጋኝ አንሁን እያልኩኝ አይደለም። ቢ ታንክፉል እግዚአብሔርንም ሰዎችንም አመስጋኞች መሆን በጣም ጥሩ ነው። አመስጋኝ መሆን አለብን። ነገር ግን ከልክ በላይ በደስታ ሰክረን ራሳችንን ወደ መርሳት እያደረግነው ያለነውን ነገር ወደ መርሳት ስሜታዊነት ደረጃ ከፍ ማለት የለብንም እና ራሳችንን እንቆጣጠር። ምንም የሚያስደስት ነገር በድንገት ከፍተኛ ሎተሪ ሊደርሰን ይችላል። ካልም ዳውን ከዛ ተረጋግተን
እናስብ፣ ደስታችንን ቀስቀስ እያደረግን እናጣጥመው እና ቴንኪዩ ራሳችንን እንግዛ።